አስደናቂ ትምህርት ከቀበሮዎቹ። የስኬታማ ህይወት። ከህይወታችሁ ማስወገድ ያለባችሁ አንድ ነገር፣ ፈጽማችሁ ማጥራት፣ ፈጽማችሁ ራሳችሁን ማራቅ ያለባችሁ ነገር። ዋጋ እያለው እናንተ ግን ሳታውቁት ዋጋ ያጣባችሁ ነገር አለ? ዋጋ እያላችሁ ዋጋ ቢስ ያደረጋችሁ አካልስ አለ? ብጎዳት ችግር የለውም በሚል መንፈስ የጎዳችሁት ሰው ይኖር ይሆን? እናንተስ እንዲህ ተደርጋችኋል? መተውና መያዝ ያለብን ነገር ኖሮ ግን ሳናደርገው በመቅረታችን የጎደለብን ብዙ ነገር ይኖራል። እንደምን አላችሁ ክቡራን አድማጭ ተመልካቾቼ፣ ይህ ብላክ ዋይት ዩቲዩብ ቻናል ነው። በዚህ ቻናል የተለያዩ ሁለንተናን የሚጠቅሙ ፍሬ ነገሮች ይቀርባሉ። ከዚህም መልካም ትምህርትንና የህይወት ስንቅን እንደምታገኙ ተስፋ አደርጋለሁ። እባክዎትን ይህንን ዓላማ ለማበረታታት የሰብስክራይብ ምልክቷን ይጫኑ እያልኩኝ ወደ ዛሬው መልእክቴ ላምራ። አንድ ነገር ፈጽሞ ክፉ እስካልሆነ ድረስ ከቶ ዋጋ የለውም ሊባል አይችልም። በተለይ በፍጥረት ሥርዓት ውስጥ አይረባም የሚባል ነገር የለም። የማይረባ ሰው የለም፣ የማይረባ ፍጥረትም የለም። ነገር ግን ሁሉም የሚጠቅም ሆኖ ሳለ ያለ ቦታውና ያለ ጊዜው ሲሆን ለከርሞውም የማይጠቅሙ ተደርጎ ይገመታሉ፣ ይበየናሉ። አንድ ሰው ከተገለጠበት ጊዜና ስፍራ የተነሳ ለራሱም ሆነ ለሌላው ሰው ጠቃሚ አይደለም ተብሎ ሊታይ ይችላል። ይሁን እንጂ በእርግጠኝነት ጠቃሚ ሆኖ ነው የተሰራው የተፈጠረው። ውድ አድማጭ ተመልካቾች፣ እስኪ ይህንን ሐሳብ በአንድ ወቅት ከዓመታት በፊት ባጋጠመው አንድ የታሪክ ክስተት መነጽር እንየው። እንደ አውሮፓውያን አቆጣጠር በ1900ዎቹ መጀመሪያ ላይ በዩናይትድ ስቴትስ ቀበሮዎች እንደ አጥፊ አካል ብቻ ይታዩ ጀመር። ይህም አስተሳሰብ እያደገ በመምጣቱ ቀበሮዎች አያስፈልጉንም የሚል ድምዳሜ ላይ ተደረሰ። ከዚህ ድምዳሜ በመነሳት በማህበረሰቡ ግፊት አማካኝነት መንግስት እርምጃ እንዲወስድባቸው ጫና ተደረገበት። ይህንንም ተከትሎ መንግስት ቀበሮዎች በተለያየ መንገድ ታድኖ ከዱር እንዲጠፉ የተለያዩ አካላቶችን ለማሰማራት ውጥን ያዘ። በዚሁ መሰረት አልሞ ተኳሾችን፣ መርዝ ቀማሚዎችን እና ወጥመድ የሚያስቀምጡትን ለዚህ ሥራ ሲባል የአሜሪካ መንግስት ቀጠራቸው። ይህም ሥራ ላይ መዋል በጀመረ በሁለት አስርት ዓመታት ውስጥ አብዛኞቹ ቀበሮዎች ተገደሉ። ፕሮጀክቱ ተጠናክሮ በመቀጠሉ መጨረሻ ላይ የቀረችው ቀበሮ በየሎስቶን ፓርክ ውስጥ ስትገደል እስራት ተነገረ። ያሰቡት በመሳካቱ ብዙሃኑ እንደ ድል አድራጊ ተደሰቱ። የሚያደርጉትን አያውቅምና ይመስላል ነገራቸው። ያሻቸውን ስላደረጉና አጥፊዎች ናቸው ያሉትን ስላስወገዱ ማህበረሰቡም ሆነ መንግስት የመገላገል እስትንፋስን ተነፈሱ። እውነትና ንቃት እያደረ ይጠራል እንደሚባለው የዚህ ድርጊት እውነተኛ ውጤትም ቆይቶ ነው ወደ ጋድ መውጣት የጀመረው። መቼስ አይረባም ተብሎ እንዲወገድ የሚደረግ ነገር ባልታሰበው መንገድና መጠን አስፈላጊነቱ ከፍ ሊል ይችላል። ቢሆንም ግን ወደ ጎን ያልናቸው አንዳንድ ነገሮች ስንመለስ በተውናቸው ቦታ ላናገኛቸው ስለምንችል ዋጋ እንዳያስከፍሉን መጠቀቅ ይኖርብናል። አሜሪካንም እንዲህ ያለውን ነገር በቀበሮዎቹ ላይ በመፈጸማቸው የተገላገሉ ቢመስላቸውም ሌላ አይነት የተፈጥሮና የኢኮኖሚ ቀውስን ይዞባቸው ብቅ አለ። ነገሩ እንዲህ ነው። ቀበሮዎች ባለመኖራቸው ሳርም ሆነ እጽዋትን ተመጋቢ እንስሳት አረንጓዴ የሆነ ቡቃያ በየሎስቶን ፓርክ ውስጥ እንዳይኖር አድርገው ፈጁት። ይህም ለከብቶች ግጦሽ እንዳይገኝ፣ የውሃ ምንጭ ከአካባቢው እንዲደርቅ እና መሬት በመራቆቱ በረሃነት እንዲስፋፋ ምክንያት ሆኑ። በዚህም ያላበቃው መዘዝ በቀበሮች መጥፋት ምክንያት እጅግ የበዙት እንስሳት በየመንገዱ በመገኘት የመኪናና የባቡር እንቅስቃሴን በእጅጉ አስተጓጉሉ። ይህም ለመሠረተ ልማት መፍረስና ለተለያዩ አደጋዎች ምክንያት ሆነ። በዚህም አሜሪካ እንደ አገር በቢሊዮን ዶላርስ የሚቆጠሩ ሀብትን አጣች። ይህ ሁሉ ከሆነ ከብዙ ዓመታት በኋላ
የዚህ ሁሉ ምስቅልቅል ምክንያት ሲታወስ ሲፈተሽ ለካስ ያላግባብ አትረባም ኪሳራ ነህ ተብሎ ከቦታው የተወገደው አካል ወደ ቦታው መመለስ እንደሚገባው ተረዱ። እናም አሜሪካኑ ከጎረቤት ሀገር ከካናዳ ውስን ቀበሮችን በማስመጣት ወደ ስፍራው በመመለስ ፍጥረትንና ሥርዓቱን ሀብትንና ጥቅሙን በነበረበት ለማስቀመጥ ጥረት አደረጉ። ያደረጉትም ጥረት ሰምሮላቸው ቀበሮዎቹ የእንስሳቱን ባህሪ አስተዳድረው በመጠን እንዲኖሩ በማድረግ የተፈጥሮን ሚዛን አስጠብቀው ከብቱም ሳርና ውሃ እንዲያገኝ፣ ሰውም ከብቱን እንዲያገኝ፣ የትራንስፖርት አገልግሎቱም ቀልጣፋ እንዲሆንና የአገር ሀብትም እንዳይባክን ማድረግ ቻሉ። እስኪ ወደ ራሳችን እንመልከት። በራሳችን የግል ሕይወት ውስጥ ምን ይሆን ዋጋ ያለው ዋጋ ቢስ ያደረግነው? በተሰጠን የኃላፊነት ስፍራስ ማንንና ምንን አይረባም ብለን አሽቀንጥረን ጣልን? እንዲህ በማድረጋችን ምን ተጎዳን? ማንንስ ጎዳን? ሕይወት በተለያየ ውሳኔዎች የተሞላች ረጅምና ውስብስብ መንገድ ነች። በውሳኔያችን ዋጋ ያለው ዋጋ እንደሌለው ያደረግነው ነገር ብዙ መዘዝን አጠራቅሞ እንደሚያመጣ ማወቃችን በብዙ ይጠቅመናል። ውድ አድማጭ ተመልካቾች፣ ጊዜ እና ስፍራ የሚባሉ ሁለት ኃያል አብይ የፍጥረት መሽከርከሪያዎች አሉ። ሁለቱም ሰፊና በብዙ መንገድ የሚተነተኑ ሐሳቦች ቢሆኑም ያነሳነው አውድ ግን የሚጠቅመውን መረዳት መያዝ ይኖርብናል። ጊዜ ከየት እንደሚመጣ እንደማይታወቅ ደካማ እንግዳ ግን ሁሉንም ይዞ የሚሄድ ኃያል ባለስልጣን ነው። ቦታ ግን በጊዜ ኃይል ስር ያለ ባሪያ ቢመስልም የጊዜን መልእክት የሚያስፈጽም የጊዜ እንደራሴ ነው። ለሰው የሚሰራ ጊዜ እንዳለ ሁሉ ሰውን የሚሰራ ጊዜም አለ። ስፍራም ከጊዜ የተቀበለውን መውጊያ እንደ መሳሪያ ተጠቅሞ ስራውን ያከናውናል። የጊዜንና የስፍራን ማንነት በዚህ መልኩ በጥልቀት መረዳት ሲቻል የማይረባ የመሰለ አካል በጊዜና በስፍራ እሳት መሃል እየተነጠረ ያለ እንቁ ሊሆን ስለሚችል ለራስም ሆነ ለሌላው ጥንቃቄ ማድረግ አስፈላጊ ነው። የማናውቀው ነገር ሁሉ የሚታወቅ ነገር የለውም ብለን ልናስብ እንችል ይሆናል። ነገር ግን ስላላወቅነው የማይጠቅም ሲያጎድልብን ብቻ የሚታወስ ስላላጎደለብን የሚወገድ እና ችላ የሚባል ሰው ሊኖር አይገባም። እንደዚሁም ምንም ስላላበረከትን የማንጠቅም አድርገን ራሳችንን ማየት ተገቢ አይደለም። ይህንን ሚዛን መጠበቅ ስኬታማ የሕይወት ውሳኔ እንዲኖረን ያደርገናል። ሁሉንም ነገር በተገቢው ቦታ መጠበቅ እጅግ ጠቃሚ ነው፣ ካልሆነ ግን አውዳሚ ነው። ውድ ቤተሰቦች፣ ይህንን ንግግር እንደ አነቃቂ ሐሳብ ብቻ መውሰድ ፈጽሞ ስህተት ነው። ምክንያቱም አነቃቂ ብቻ ሳይሆን የመልካም ስብዕና መሠረትም ጭምር ስለሆነ ነው። ከዚህ ዝግጅት መልካም ነገር እንደሰነቃችሁ ተስፋ አደርጋለሁ። ለበለጠ ሥራ ይጠቅመን ዘንድ አስተያየታችሁን አስቀምጡልን። ይህንን ቻናል ሰብስክራይብ ያድርጉት። አመሰግናለሁ። ቻው።